ይናፍቀኛል ናፍቅ ያለው እናቴ በጣም ነው ምናፍቅሽ ናፍቀዴ በጣም ነው ይናፍቀኛል ናፍቅ ያለው እናቴ በጣም ነው ምናፍቅሽ ናፍቀሽኛል ያሉ ናፍቅ ያለው እኔ ወድ ልጅ ስላገኘው በጣም ደስ ብሎኛል እንደኔ በምድር ላይ በቃ አላህ የሚወደው ሰው የለም ብዬ ነው የማስበው እውነቴን ነው የምልህ አገኘሁ በአካል ራሱ አገኘዋለሁ ብዬ አላስብም ነበር የት ነው ያለሽው እኔ በአካል ላገኝሽ እፈልጋለሁ እያለሽ ነው አይቶከ መፍትሄው እሱ በጣም ነፍቄሻለሁ ላይሽ እፈልጋለሁ እያለ ነው በአካል ማግኘት እፈልጋለሁ እኮ ንገሪ አንቺ ደግሞ ንገሪው የት ነው ያለሽው በአካል ላገኝሽ እፈልጋለሁ በጣም ናፍቀሽኛል ያለ ነው እኔም ማየት እፈልጋለሁ እኔም በጣም ናፍቀኸኛል እወድሃለሁ እኔ ልጅ እኔም ማየት እፈልጋለሁ በጣም ነው የጓጓሁት እስከማይ በጣም ቸኩያለሁ አንተን ካየሁ ለምን አሌክስ አሁን እሱ አይነት ከዛ በኋላ በሞት ደስተኛል ታባይን ለዓል ዕድለኛ የለን ፈጣሪ ብጣዕሚ ዝፈትወኒ ዋላ ኣነ ከማን ክሪእካ ይደሊ ያለችውን ንገረው አሌክስ ከአሁን አንተን ካገኘው በኋላ በሞትም አይቆጨኝም ያለችውን ንገረው ኦኬ ትሰምዐኒ ኣለካ ዶ ነጋሲ ይሰማዕካ ኣለኹ دعاخات انترخي بس بدحري ولا انت مويتون ايطعسنني انا باكل كرخاد اللي باديك بطعم نافقيا باكل ማግኘት እፈልጋለሁ እያለ ነው ሃይ በቃ የሆነ እንትን መፍትሄ እናርግና እሺ አው አዲስ አበባ መምጣት ትችላለህ ኮይ በለው አንተ ትኬቱን እንደምትችለው ነገር ስልክ ገዛለህ አበይ አድለኻ አበይ አድገራት እኔም ነው عدقرات ينيب ያለው እኔም ባክል ኦኬ አድግራት ነው ያለውትን ያለው ወይ እሱ ሂድ ወደ እሷ ሀቢባ ወይስ እሷ ወደ እሱ ትሂድ ምን ይመስልሻል ሁለቱም አዲስ አበባ መጥተው አይገናኙም እህቷ ጋር አዲስ አበባ ትመጣለች እሱንም ወደ አዲስ አበባ እናምጣው በቃ አዎ ዘመኑ ፋይዳ ገለለካ ዲው ፋይዳ ማለት መታወቂያ ገለለካ የብለይ ዕድሜ ስለላይ አሁልኩ ሲውጻሁን مخصقل خادم أي حاجة نافقة دي በጣም ያሳዝናል ይህ ታታሪ ወንድማችን ብሬክስ ሀበሻዊ በአሁን ሰዓት የጤና ችግር ገጥሞታል ሁላችን እንደምናውቀው ብሬክስ ሀበሻዊ በስደት ለሚገኙ እህትና ወንድሞቻችን ቀድሞ ድምጽ በመሆን የሚታወቀው በአሁን ሰዓት ግን በፎቶ እንደምታዩት በጣም እንደታመመ በራሱ ገጽ ሼር አድርጎታል ወይ ፖስት አድርጎታል ስለዚህ ብሬክስ ሀበሻዊ ሁላችን እንደምናውቀው በቅርብ ቀን እንኳን ስለ የሃናን ሁኔታ ለማወቅ ቀንና ሌሊት ሲሰራ ነበርና ምናልባት ብሬክስ ሀበሻዊ ህዝቡ በጣም ይወዳል እና እህቶቹ ወንድሞቹ በጣም ይወዳልና በአሁን ሰዓት ግን እንዴ ታሞ ስታይ በጣም ያሳዝናልና ሁላችን በጸሎታችን እንድናስታውሰው ያህል ነው ምናልባት ይሄንን ቪዲዮ ሲሰራ በርከት ያለ ማለት ሁሉ ሰው ወደ ካሜራ ሲመጣ ወይም ደግሞ ወደ ሶሻል ሚዲያ እየሳቀ ወይም ደግሞ የሆነ ነገር ሲሰራ በስተጀርባ ወይም ደግሞ ከካሜራ በስተጀርባ ያለ ስቃይ ማንም ሰው አያውቅልንምና ማለት ሁሉ ሰው የየራሱ በሽታ ወይም የየራሱ ችግር የየራሱ ጭንቀት አለውና ብሬክስ ግን ይህንን ያህል በሽታ ተሸክሞ ወይም ደግሞ ይህንን ያህል ስቃይ ተሸክሞ ግን ለህዝቡ ድምጽ በመሆን ለእህትና ወንድሞቹ ድምጽ በመሆን በማህበራዊ ሚዲያ በቃ ምንም እንዳልተፈጠረ ምንም በሽታ እንደሌለው በቃ ማለት ሁሉ ሰው እንደ ብሬክስ አይነት ህመም ባይኖረውም ከብሬክስ በላይ ወይም ደግሞ ከብሬክስ ትንሽ ያነሰ በሽታ ወይም ደግሞ ጭንቀት ያለው ሰው ነው በሶሻል ሚዲያ የሚመጣና ስለዚህ ለወንድማችን ብሬክስ ሀበሻ ሁላችሁ ኮሜንት ላይ የገባችሁ ማለት ቶሎ እንዲያገግም ወይም ደግሞ ቶሎ እንዲሻለው ሁላችሁ በጸሎታችሁ እንድታስታውሱ ተስፋ አደርጋለሁ ብሬክስ ወንድማችን ፈጣሪ ይማረህ ጨርሶ ይማረህ ነው የምለው ሰው ሁሉ ጤነኛ አይደለም በርግጥ ልብስ ለብሶ ሲሄድ ሲንቀሳቀስ ጤነኛ ነው ማለት አይቻልም ማለት ነው ከላይ ብቻ አይቶ ደግሞ ሰው ደግሞ በፈጣሪው እጅ ነውና ሳይታመም ይኖራል ማለት አይደለም ሁሉ ጊዜ ጤነኛውን እንኑር ማለት አንችልም በርግጥ ግን የሰው ልጅ እንደዚሁ ናሙናውን አይቶ መገመት አይቻልምና በጣም ነው የሚያሳዝነው ብሬክስ ለልጅህ ብሎ ፈጣሪ ይማርህ ጨርሶ ወንድማችን ሁላችንም እንወድህ
ደግሞ ሰው ጥሩ ስራ እንደ ስራው ነው ይባላል። አንተ ተከራካሪ ነህ። በምንም ቋንቋ እንኳን ባንችል በምትችለው ቋንቋ አንተ ለኛ ተከራካሪና ተሟጋች ነው ወንድማችን። አሁን በሀና ጉዳይ ራሱ ሰሞኑን በጣም ነው እየተከራከረ እናንተን እያለ የነበረ ማለት ነው። እና ብሬክስ ወንድማችን ፈጣሪ ጨርሶ ይማረላለሁ። በድጋሚ ቤተሰቦቼ ለቤቴ አዲስ ከሆናችሁ ሰብስክራይብ ላይክ አድርጉ። እንግዲህ በዚህ ሰዓት እውነትና ውሸት ማጣራት በእርግጥ ከብዷል። ሚዲያ ላይ የተለቀቀ ነገር አምኖ ማውራት ከብዷል። ግን ራሱ ባጋራው መረጃ ነው የራሱ እንትን ላይ ፔጅ ላይ በለቀቀው ነው። እንግዲህ እንዳያችሁት መሰረት ልጁም ያንተን ተርሶ ነው የሰራን የማይቻለው ገብቼ በእርግጥ እንግዲህ ፎርጀጃ አካውንት እየከፈቱ ብዙ ጊዜ ስለሚሸውዱ ነው። ፈጣሪ ይማርህ ነው የሚባለው፣ ሌላ ምንም አይባልም። እናትና ልጆች ደግሞ እንግዲህ በ15 ዓመታቸው ተገናኝተው በጣም አለቀሱን፣ የማስለቀሱኝ ማለት ነው። እናትና ልጅ ተለይቶ የሚቀርበት ጊዜ ደርሶብናል እና ፈጣሪ ደግሞ እንደዚህ የተለያዩትን ሁሉ ያገናኝልን። በጣም ነው ደስ ያለኝ። ልጅሽን አንቺም በሰላም ለማግኘት ያብቃሽ ማለት ነው። እናቱ ገበያ ሄደችበት እና እናቱ የሞተችበት እኩል ያለቅሳል ልጅ ይባላል እና ይቺ ሴትዮ በህይወት ስላለች ተገናኙ። በህይወት የሌሉ ስንት ሳይገናኙ እና ሀንዬም እንደዚህ ፈጣሪ አውጥቷት ካለችበት አውጥቶ እውነት አለች ተብሏል በህይወት። እንደነዚህ ልጆች እንደዚህ ሴትዮና እንደዚህ ልጅ ለቤተሰቦቿ ያብቃትና ደስታውን ያሰማንላቸዋለሁ። ይችን ሴትዮ ሳይ የእሷ ጉዳይ ትዛለኝ፣ የእሷ እናት ትዛለችኝ፣ የእሷ ቤተሰቦች ትዛሉኝ። እውነት እንግዲህ አስቡት፣ ይሄ ልጅ ሞት ይኖር ሳታውቅ 15 ዓመት ሙሉ የወለዳችሁት ልጅ እኛ 2 ዓመት ኩንትራት ጨርሰን እስከምንሄድ አይናችን ሁሉ አብጧል በልቅሶ ማለት ነው። እና እናትና ልጅን የሚያለያየው ነገር ችግር ነው እና ችግሩን ደግሞ ሀገራችንን ሰላም አድርጎልን ወተን እንድንገባ ልጆቻችንን እንድናሳድግ በሰላም እንዳንለያይ አድርገን ፈጣሪ ብቻ እሱ ይታረቀን እላችኋለሁ ጓደኞቼ። ሰላማችሁ ያላችሁበት ብዝት ይበልልኝ። ሰላማችን ሰላም ይምጣልን። ለሁሉም ባለንበት ሀገር ሰላም ከሆነልን መሄድ መመለስ መምጣት እንችላለን ማለት ነው። ልጆቻችንን በሰላም እንድናገኛቸው ያድርገን። ሀገራችን ኢትዮጵያን ሰላም ያድርግልን። ቤተሰቦቼ አበረታቱኝ፣ ላይክ ሰብስክራይብ አድርጉልኝ። ሰላም ሁኑልኝ። ባይ ባይ።